መላው ዓለም የሚያውቀው አንድ ሰው አለ። በዩኤፍሲ ታሪክ ውስጥ እንደሱ ያለ አስፈሪ ፍጡር ታይቶ አይታወቅም። እንደ አውሬ የሚጮህ ሁሉንም እገድላለሁ የሚል ደም የማይፈራ ተኩላ። ነገር ግን ይህን ቪዲዮ ተመልከቱ። በዓለም ላይ ካሉ አደገኛ ተደባዳቢዎች መሃል አንዱ መድረክ ላይ ተቀምጧል። ስሙ ካምዛት ቺማኤቭ ይባላል። በዙሪያው የነበሩ ታዳሚዎች ሁሉ በደስታ ይጮሃሉ። ነገር ግን አንዲት ትንሽዬ ልጅ ወደሱ ቀረበች። በጆሮ አንድ ነገር አንሾካሾበችለት። በዛች ቅጽበት ያ የማይበገረው ተዋጊ ፊቱ ተለዋወጠ፣ ደነገጠ። ልጅቷ መድረኩን ጥላ እያለቀሰች ሮጠች። ካምዛት ራሱን መቆጣጠር አልቻለም። አይኖቹ በእንባ ተሞሉ። ነገር ግን አይኖቹ በእንባ ቢሞሉም በውስጣቸው አስፈሪ ቁጣ ይታይባቸው ነበር። እንደ እሳት የነደደ እንዴት በውስጡ ተከታተለ። መላው ተመልካች ግራ ተጋባ። ለመሆኑ ምን ብለው ነው ይህ ገዳይ የተባለ ሰው እንዴት በቀላሉ ይሰበራል? መልሱ ያለው ግን በዛሬው ውድድሩ ላይ ሳይሆን ከ30 ዓመት በፊት በፈረሰው በቼችኒያ ፍርስራሽ ውስጥ ነው። የዚህ ገዳይ ተብሎ የሚጠራው ሰው ትክክለኛ ማንነቱ ምንድን ነው? ዛሬ የምነግራችሁ ታሪክ ድል ብቻ አይደለም። ስለ ጦርነት፣ ስለ ረሃብ እና ስለ አንዲት የእናት እንባ ነው። ቼችኒያ በ1994 ዓመተ ምህረት አየሩ በባሩድ ሽታ ታፍኗል። የሰላም ድምጽ ጠፍቶ የጥይት ድምጽ ሙዚቃ በሆነበት ምድር ላይ ካምዛት የተወለደው በዚህ ሲኦል ውስጥ ነበር። ዌልካም ቱ ሄል፣ ወደ ሲኦል እንኳን ደህና መጣችሁ። ይህ በቼችኒያ ግድግዳዎች ላይ የተጻፈ መፈክር ነበር። ካምዛት ልጅ ሆኖ የተማረው ፊደል ሳይሆን ጥይት መቁጠርን ነበር። ጫማው በጭቃ ሳይሆን በደም እየተንቦጫረቀ ነው ልጅነቱን ያሳለፈው። ካምዛት የልጅነት ትውስታው ቦምብ ሲፈነዳ፣ የቤቱ መስኮቶች ሲረግፉ፣ እናቱ ደግሞ እሱንና ወንድሞቹን አቅፋ አልጋ ስር ስትደበቅ ነበር። ካምዛት ገና በልጅነቱ በውስጡ አንድ እሳት ተቀጣጠለ። ለምን እኛ እንዲህ እንሆናለን የሚል ቁጭት። ያ የጭስ ሽታ እና የቤት ፍርስራሽ ዛሬም ድረስ በጭንቅላት ውስጥ እያስተጋባ ነው። You see these things every day and it's normal if you're a kid, he said in an interview for ESPN. ቼችኒያ ውስጥ ትግል ሬስሊንግ ስፖርት አይደለም፣ የመኖር ዋስትና እንጂ። ካምዛት መታገል የጀመረው ሜዳ ላይ ሳይሆን በሞትና በህይወት መካከል ነበር። በ18 ዓመቱ ካምዛትና ቤተሰቦቹ ነፍሳቸውን ለማዳን ወደ ስዊድን ተሰደዱ። ነገር ግን ስደት ሌላ ጦርነት ነበር። ካምዛት አዲስ ሀገር፣ አዲስ ቋንቋ እና ፍጹም ባዶ ኪስ። በዶሮ እርባታ ፋብሪካ ውስጥ ቀን ከሌሊት ይሰራ ጀመር። በየቀኑ ጠዋት ለስራ ሲወጣ የሚያያቸው ትላልቅ ቪላዎችና ዘመናዊ መኪኖች ልቡን ያደሙት ነበር። እናቴ ለምን እንዲህ ትሰቃያለች የሚለው ጥያቄ በጭንቅላቱ ላይ ደጋግሞ ይጮህ ነበር። እናቱ ለእነርሱ ስትል የራሷ ምግብ ቀንሳ የምትሰጣቸው ትዝታ እንደ እሳት ይለበልበዋል። ካምዛት ያኔን የወሰነው ይህንን ህይወት እቀይረዋለሁ ለእናቴ ስል። ለ3 ዓመት ሙሉ መኖሪያው ጂም ውስጥ አደረገው። የሚተኛው እዛው ነው። ምቹ አልጋ የለውም፣ ትራስ የለውም። ውስጡ ያለው የድል ጥማት ብቻ ነው። አንዳንድ ምሽቶች ላይ ብቻውን ሆኖ ቦክስ መለማመጃውን ሲመታ የልጅነት ጦርነቱ ትዝ ይለዋል። ቁጣውን መቆጣጠር ያቅተዋል። ይህ ዓለም ምንም አልሰጠችኝም፣ ስለዚህ በጉልበቴ ወስዳታለሁ የሚል መንፈስ በውስጡ አደገ። እሱ የሚዋጋው ለዝና አልነበረም። እሱ የሚዋጋው ከድህነት ለማምለጥ ነበር። ጁላይ 2020 ዓለም በኮቪድ ምክንያት ተዘግታለች። ነገር ግን በአቡዳቢ አሸዋ ላይ አንድ አውሎ ንፋስ ተቀሰቀሰ። ካምዛት ቺማኤቭ ለዓለም እሱ ማንም ነበር፣ ግን ያ ማንም የታሪክን መዝገብ ሊቀድ መሆኑን ማንም አልገመተም። የመጀመሪያው ሰለባ ጆን ፊሊፒስ ነበር። ዳኛው ፋይት እንዳለ ካምዛት እንደ ተራበ ተኩላ ነው የተወረወረበት። ሰብአዊነት እዚያ ቦታ የለም። ርህራሄ በዛ ምሽት አልተጋበዘች። በመጀመሪያው ዙር ብቻ ካምዛት 124 ምቶችን ሲያዘንብ፣ ፊሊፒንስ ግን የመለሰው ዜሮ፣ አንድም ቡቲ ማሳረፍ አልቻለም ነበር። ካምዛት ፊሊፒንስን መሬት ላይ ቀብሮ ጉሮሮን ሲያንቀው መላው ዓለም በአግራሞት ቆመ። ነገር ግን እውነተኛው ድንጋጤ የመጣው ድሉ ሲያበቃ ነበር። ካምዛት አረፍኩ በቃኝ አላለም ነበር። በቀጥታ ወደ ዩኤፍሲ ፕሬዝዳንት ዳና ዋይት ሄዱ። በአይኑ ውስጥ እሳት እየነደደ አሁኑ ሌላ ሰው ስጠኝ፣ ረሃቤ አልቆምም አለው። በዩኤፍሲ ታሪክ ታይቶ የማይታወቅ እብደት። ከ10 ቀን በኋላ ተጋጣሚው ሪስ ማኪ ነበር። ማኪ ገና አየሩን ተላምዶ ሳይጨርስ ካምዛት እንደ መብረቅ ወረደበት። በ3 ደቂቃ ውስጥ የሰውየው ነገር አበቃ። ካምዛት በደም የተጨማለቀ ፊቱን ወደ ካሜራ አቀርቦ ስማሽ ኤቭሪዋን ብሎ ሲጮህ ዓለም አዲስ ንጉሥ እንዳገኘች አወቀች።
በ66 ቀናት ውስጥ 3 ድሎችን ተቀናጀ። ይህ በዩኤፍሲ ታሪክ ታይቶ የማይታወቅ ድል ነበር። ነገር ግን እውነተኛው ጽናት የታየው ከጊልበርት በርንስ ጋር በነበረው ጦርነት ነበር። ለመጀመሪያ ጊዜ ተኩላው ቆሰለ። ለመጀመሪያ ጊዜ የካምዛት ደም በመድረኩ ላይ ፈሰሰ። ዓለም ሊወድቅ ነው ብላ በጉጉት ቆመች፣ ግን አልወደቀም። ያ በልጅነቱ በቦምብ ፍንዳታ መሃል መሮጥን የተማረ ልጅ በሰው ቡጢ አይንበረከክም። ደሙ በአፉ ውስጥ እየፈሰሰ ፈገግ አለ። ያ ፈገግታ ግን አስፈሪ ነበረ። የቻልከውን ሁሉ አድርግ፣ እኔ ግን እስከ ሞት አልቆምም። አይኑ ይህን ነበር የሚናገረው። ካምዛት ተራ ተዋጊ አይደለም፣ እሱ የተራበ አውሬ ነበር። የፍልሚያ ስልቱ አደገኛ ነው። ተቃዋሚውን መሬት ላይ ካገኘው መውጫ የለውም። ልክ እንደ ዘንዶ ተጠቅልሎበት ትንፋሽ ያሰጠዋል። ካምዛት እስከ ዛሬ በአጠቃላይ 13 ፍልሚያዎችን አድርጓል። በ13ቱም ፍልሚያዎች ግን አንድ ጊዜም ተሸንፎ አያውቁም። ተጋጣሚዎቹ ከፍልሚያ ሲወጡ ይህ ሰው ከኛ ጋር አንድ አይነት ደም ያለው ሰው አይመስለኝም እያሉ በፍርሃት ይናገራሉ። ስሙ በላስ ቬጋስ ሰማይ ላይ ደመቀ። ገንዘብ ፈሰሰ፣ ዝና መጣ፣ እንደተመኘው የእናቱን ሕይወት ቀየረው። ነገር ግን ይህ ሁሉ ድል በአንድ ምሽት ሊቆም ተቃረበ። ካምዛት የዓለምን ጫፍ በረገጠበት ቅስፈት ሞት በሩን አንኳኳ። ኮቪድ-19 ይህ ረቂቅ ጠላት ግዙፉን ተኩላ በሰከንዶች ውስጥ አንበረከከው። ያ ተቃዋሚዎቹን እንደ ሰም የሚያቀልጠው ሳምባው አሁን አየር መሳብ አቃተው። ካምዛት ደም ይተፋ ጀመር። በየቀኑ በየሰዓቱ ያ በብረት የተገነባ የሚመስለው አካሉ በውስጡ እየፈረሰ ነበር። መራመድ እንኳን አልችልም አለ በዝቅተኛ ድምፅ። ለአንድ ተዋጊ ከሽንፈት በላይ የሚከብደው መዋጋት አለመቻሉ ነው። ተስፋው ተቆረጠ። ዓለምን ያስደነገጠው ያ ድምፅ አሁን በስልኩ ስክሪን ላይ እንዲህ የሚል መልእክት አስተላለፈ። አከተመ። ጡረታ ወጥቻለሁ። መላው ዓለም አዘነ። ተኩላው ሳይበላ ተበላ አሉ። ታሪኩ እዚህ ላይ ሊያበቃ ጥቂት ጊዜያቶች ብቻ ቀርተውት ነበር። ነገር ግን በቼችኒያ ተራራዎች ውስጥ የሚኖር አንድ ሰው ይህን ፍጻሜ አልተቀበለውም። ራምዛን ካዲሮቭ፣ የቼችኒያ ብረት ለበስ መሪ። ስልኩን አነሳና ለካምዛት እንዲህ አለው። ካንሰር አይደለም የያዘህ ወንድሜ፣ ገና አልጨረስክም። ወደ ቤት ተመለስ፣ እኛ እናክመሃለን፣ እኛ እናቆመሃለን። ተኩላው እንዲሞት አልተፈቀደለትም። አሁን ወደ መጀመሪያው ጥያቄያችን እንመለስ። ያቺ ትንሽዬ ልጅ በጆሮ ምን ነበር ያለችው? አባቴ ሞቷል፣ እባክህ ወንድሞቼ ራሳቸውን እንዲጠብቁ ፍልም ያስተምራቸው ነበር ያለችው። ይህች አንዲት አረፍተ ነገር የካምዛትን የልጅነት ቁስል ቀሰቀሰችው። እሱ ያያቸው የፈረሱ ቤቶች፣ የሞቱ ጎረቤቶች እና የራሱ አባት የደረሰበት መከራ በአይኑ ላይ ድቅን አሉ። ካምዛት የሚያለቅሰው እሱ በቤተ መንግስት ቢኖርም ልቡ አሁንም በዛ ፍርስራሽ ውስጥ ካሉ ህፃናት ጋር ነበር። ለዚህ ነው ስለ ፍልስጤም፣ ስለ ሶሪያ እና ስለ አፍጋኒስታን ህፃናት መድረክ ላይ የሚናገረው። ገዳዩ ተዋጊ በእውነቱ ለህፃናት የሚራራ የዋህ ሰው ነው። ካምዛት ቺማኤቭ ተራ ስፖርተኛ አይደለም። እሱ ከፈረሰ ቤት ወጥቶ ዓለምን ያንቀጠቀጠ ተአምር ነው። ታሪኩ የሚያስተምረን አንድ ትልቅ ነገር አለ። የቱንም ያህል ብትጎዳ፣ የቱንም ያህል ብትራብ፣ በውስጥህ ያለውን እሳት ማንም ሊያጠፋው አይችልም። ካምዛት ተኩላ ነው። ነገር ግን ተኩላነቱ ለመፋለም ብቻ አይደለም። ተኩላነቱ መንጋውን ለመጠበቅም ጭምር ነው። ዓለም ገዳይ ትለዋለች፣ እሱ ግን ራሱን የህፃናት ጠባቂ አድርጎ ነው የሚያየው። ታሪኩ ገና አላለቀም። ተኩላው አሁንም እየተራመደ ነው። በሚቀጥለው ጊዜ መድረክ ላይ ሲወጣ ስታዩት ደሙን ሳይሆን አይኑን ተመልከቱ። በዛ አይኑ ውስጥ አንዲት የእናት እንባ እና የሺዎች ህፃናት ተስፋ ይታያል።